እማ እናቴ ሰላም ነው? ሙዝ ፈልጌ ነበር። ነይማ እንዴ። እንዴት ነሽ እናቴ? አቤት ሰላም ነው? እንዴት ነሽ? ሙዝ ፈልጌ ነበር። እየሸጥሽ ነው አይደለ? አዎ። ስንት ብር ነው ዋጋው? 4 ፍሬ 20 ብር። 4 20 ብር አልተወደደም? የስንት ብር የሚሆን ነው ያለሽ? ሩሉ ያን ግራም በኪሎ ነው የሚሸጠው። ስንት ብር ይሆናል? ቢያንስ እንጃ ግምቱን ባላላቀው ሳይመዘን ኪሎ አላውቀውም። ትንሽ ጊዜ ትፈቅጂልኛለሽ? ላወራሽ ነበረ። እኔ ባላደራው እባላለሁ። እሺ። እና ምናልባት የተወሰኑ ነገሮችን ማድረግ የምችለው ነገር ካለ አንቺን ለማገዝ ብዬ ነው። የምትፈቅጂልኝ ከሆነ ትንሽ ደቂቃ ስጭኝና እንዳወራሽ ነው። አስቆሜ ከማወራሽ መኪና ውስጥ ግቢና እዚሁ ሳንሄድ የተወሰነ ነገር ላወራሽ ነው። አንቺን ለሚጠቅም ነገር ነው። አይ ልጅ ይዤ እንኳን መኪና ውስጥ አልገባም። እዚህ ጋር ባወራ ምን ችግር አለው? አንቺን አስቆሜ ከማወራሽ ችግር የለውም። እኔ ልጅ ይዤ መኪና መግባት ትንሽ ይከብደኛል። ያው እዚህ ጋር ሆኜ ማውራት እችላለሁ። ስለራሴ ያው እንደምታየኝ ነው። እያየሁሽ ነበር ከቀድም ጀምሮና ደስተኛ ነሽ? እግዚአብሔር ይመስገን። ጤነኛ ልጆች ስለሰጠኝ በጣም ጤነኛ ነኝ። ስንት ልጅ ነው ያለሽ? ከሀብት በላይ ልጅ ያው 2 ልጆች አሉኝ። የ7 ዓመት እናቺ ያው እግዚአብሔር ይመስገን ጤነኛ ከምንም በላይ ከሀብት በላይ ጤና ነው ይመስለኛል። ስለዚህ ጤነኛ ስለሆንኩ ደስተኛ ነኝ። ያው ረሃብ ድህነት ይቻላል አይመስልም? ባለቤትሽ አብሮሽ ነው? ባለቤቴ ያው ተከራይተሽ ነው የምትኖሪው ወይስ? ተከራይቼ ነው የምኖረው። ስንት ብር ትከፍያለሽ? ያው አፌን ብቻ 4 ሺህ ብር ከፍላለሁ። ያው ከዛ በታች የለም። ቤት አዲስ አበባ እንደምታየው ከዛ በታች የለም። ባለቤትሽ ስራ ይሰራል? አዎ ይሰራል፣ እግዚአብሔር ይመስገን። ምን ይሰራል እርሱ? ሹፌር ነው የሚሰራው። ኦኬ። ያው እንግዲህ እንደምታየው 2 ልጆች ይዘህ ሹፌርና ሰርቶ ኑሮው እንደምታየው ነው። ያው ደህና ነን፣ ብቻ ጤና መኖሩ ተመስገን ነው። ዋናው ጤና ነው። ዋይ ጎበዝ ነሽ አንቺ። ሙዙን ራስሽ ነሽ እየሄድሽ የምታመጪው? አዎ ጥሬ ያመጣና ቤት አብስላለሁ፣ ከዛ እሸጣለሁ። ታዲያ ለምን መሸጫ ሙዙ የምታስቀምጪበት እቃ ለምን አንተ አታዘጋጂ? በመዘፍዘፊያ ነው የማመጣው። ሳመጣው ያው ደንብ አይፈቅድም። እዚህ ህገወጥ ነጋዴ አይደል? እቃ ብታመጣ ከምትወረስ እንደዚህ ብለህ ይሸጣሻል። ምን አልከኝ? እሺ ታረግልኛለህ? ቆይ ስለዚህ እንደዚህ ይሻላል? አዎ እንደዚህ ነው። ምን ነው ራቅሽኝ? ምን አልከኝ? ርቀሽ ሄድሽ ወደዛ። ኧረ ለምን እርቃለሁ? እኔ ግልጹን ስለማወራ ምንም የሚያስረቅ ጉዳይ የለኝም። አይ ጎበዝ ነሽ። እኔ እያየሁሽ ነበር እዛ ጋር ለልጅቷ ቡና ለምታፈለዋ ልጅም ስትሸጪላት፣ ከዛ በፊትም ሳይሽ ከልጅሽ ጋር እየተጫወትሽ ደስ እያለሽ ነውና አሁን እንዳልኩ ያው ኑሮ ሳይሆን ዋናው ጤና ስለሆነ በጤንነቴ እኔ ደስተኛ ነኝ። ለዛ ነው ሌላ ደስታ የሚሰጠኝ እኮ የለም። ሀብት ኑሮ ወይ የተትረፈረፈ ህይወት ሳይሆን እንደምታየው ነው። ብርድ ልጅ ይዘህ ይከብዳል። ግን በጣም ያው ጤና ስላለኝ ግን አመሰግናለሁ ፈጣሪ። እሱ ነው ዋናው አይመስልም? አይ ልክ ነሽ፣ ትክክል ነው ያልሽው። ግን አሁን ከዚህ የተሻለ ስራ ለመስራት ያሰብሽው ምናምን አለ? ያው እኔ የተሻለ ብሰራ ደስ ይለኛል። ያው ልጅ ይዘህ ቤተሰብ እዚህ የለኝም፣ የሚረዳ አካል ስለሌለ ልጅ መቆያ ያስፈልጋል፣ ሚዝልህ ሰው ያስፈልጋል። ልጅ ይዘህ ማንኛውም ሰራተኛ ማንኛውም ቢሮ አይቆጥርህም። እንደዛ ስለሆነ እንጂ የተሻለ ስራ ቢሰራ ወይ ትንሽ ሱቅ ቢኖረኝና እንደዚህ ሰፋ አድርጌ አትክልት ምንም ብሰራ ደስተኛ ነበርኩ። ግን አቅም ይጠይቃል፣ ሰውም ያስፈልጋል አዲስ አበባ። ለዛ ስለሆነ ያው እንግዲህ ባለህን ፈጣሪ ያመሰገንኩ መኖር ነው። እውነት ነው። እኔ ቀደም እንደነገርኩሽ ባላደራው እባላለሁ እና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንዳንቺ ላሉ ብርቱና ጠንካራ እናቶች አደራ አድርስ እያሉ ይልኩኛል። እቺ 10,000 ብር ነች። ለኔ ነው? አዎ። ግን እንዳያዩብሽ ሰዎች እንዳያዩብሽ። ወይኔ በጣም አመሰግናለሁ። ድንግል ማርያም ነው የላከችልኝ። እውነት ለመናገር እኔ እንጃ ከምገልጸው በላይ ነው። እግዚአብሔር ይባርክ። አመሰግናለሁ በጣም
እኔ እንጃ በምን ልግለጽ። የእውነት በጣም አመሰግናለሁ። ዛሬ በቃ እኔ እንጃ የጸሎት ብርድ ይሆናል እንግዲህ እንደዚህ እያደረገልኝ በጣም አመሰግናለሁ። እድሜና ጤና ይስጥልኝ። አሜን። እኔ እንጃ እሱ መቤቴ እንግዲህ እኔ ተናግሬ አልጨርሰውም። ብቻ አመሰግናለሁ። በጣም ደስ አለሽ? በጣም ደስተኛ ነኝ። ከብሩ በላይ አንተ እንደዚህ አይነት ሰው ወረድ ብለህ በማየትህ ነው። ብሩ ያው ነገ የሚጠፋ ብር ነው ለብሩ ማለት ነው። ግን እንደዚህ አይነት አካል ዝቅ ብለህ በዚህ ሰዓት ሰው ካየህ ሀብታም ያለው ነው የሚያዋራው እንጂ እንደዚህ አይነት መሬት ላይ ለወረደ ሰው አያዋራም። እና እንደዚህ በማድረግህ ወይኔ በምገልጸው በላይ ነው። እውነት እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ይኸው ሌላ እንኪ ኧረ በቃ ያዥ ላንቺ ይገባሻል። እሺ እናት እሺ ስንት ሆነ? እኔ እንጃ እንግዲህ አላውቀውም። ይሄንን ብሩን አላወቅሽው? አላወቅኩትም። እንግዲህ እኔ እንጃ ምን እንደብል አላውቅም። ብቻ እግዚአብሔር ይስጥልኝ ነው ማለት የምችለው። እሺ የመጨረሻ ይሄን ልስጥሽና ይኸው እሺ 5000 ብር 25000 ብር ሆነ ማለት ነው። እሺ በድምሩ አንድ ላይ 25000 ብር ነው። እኔ አይደለሁም እሺ እናቴ፣ ይሄንን ከራሴ ኪስ አይደለም የሰጠሁሽ። ይሄንን የላኩልሽ የቅዱስ ገብርኤል ማህበርተኞች ይባላሉ እና ውጭ ሀገር ነው የሚኖሩት እነሱ ናቸው ይሄንን ገንዘብ የላኩልሽ። እሺ እነሱን መርቂያቸው። እሺ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አሜን። እድሜና ጤና ይስጥልኝ። አሜን። በርቱ ላለው እንደዚህ አይነት ወርድ ላለ ሰው እንደዚህ በመርዳታቸው እግዚአብሔር ይስጥልኝ ላለው ከዚህ በላይ እንጃ። ምናልባት ሌሎች ሰዎች አንቺን ማገዝ ወይ መርዳት ከፈለጉ ስልክ ቁጥር አለሽ? ስልክ ቁጥር አለሽ? ሌሎች ሰዎች አንቺን ማገዝ የሚችሉበት አለ? 0941 እሺ 49 1095 የአካውንት ቁጥር ሳለሽ? የባንክ ባንክ የለሽም? ምናልባት አንቺን ሰዎች ማገዝ ከፈለጉ በዚህ ስልክ ይደውሉሻል። እሺ ብሩን እንዳይወስዱብሽ አሁኑኑ ባንክ አስገቢ። እሺ ራስሽን ጠብቂ። አሁን ብርድም ስለሆነ ደግሞ ወደ ቤት ግቢ። እሺ እናቴ፣ እግዚአብሔር ካንቺ ጋር ይሁን። በርቺልኝ። ቻው። ቴንክ ዩ